ሰላም ፋሚሊ ዛሬ ደግሞ በሌላ ቪዲዮ ከቻለና ዛሬ ደግሞ ቴስት ድራይቭ የምናደርገው መኪና ሃመር H1 ነው የሚሆነው። ሃመር H1 ማለት ላይክ H2 H3 ሲያወጣ በፊት የወጣ መኪና ነው እና ደግሞ መኪናው በ1986 የተሰራ መኪና ነው። ያ ማለት አሁን ያለነው 2026 ላይ ነው። ኦልሞስት ላይክ 40 ኢየር ማለት ነው። እንግዲህ የ40 ኢየር ልዩነት ያለው መኪና ነው የምናየው እና ቤተሰብ አብራችሁ ነው። እንግዲህ ፋሚሊ እንደምታዩት መኪናው በጣም ትልቅ ነው። እንደምታዩት መሪው እንግዲህ እንደነገርኳችሁ ሃመር H1 የሰሩት ለሚሊተሪ ብለው ነበረ እና መሪው እንደምታዩት ራሱ የብረት መሪ ነው። በጣም የሚገርም መሪ ነው። እዚህ ጋር እንደምታዩት የስፒዱን ያሳያቸዋል። ከስፒዱ ደግሞ እዚህ ጋር ደግሞ እንደምታዩት ይሄኛው እንደ የእጅ ብሬክ ተደርገው የተሰራላቸው ነው። እዚህ ጋር ደግሞ አውቶማቲክ ነው። እዚህ ጋር እንደምታዩት በጣም ሰፊ ነው። ስፋቱ ስፋት እንዳይመስላችሁ አሁን ኖርማል አስፋልት ላይ ራሱ ነዳው ላይክ አስፋልቱ የሚጠበር ራሱ ነገር ይመስለኛል። አሮን ነው ነገር በጣም ሰፊ ነው እና ዩዥሊ ብለው የሰሩት የመኪና ለሚሊተሪ ነው። በ1986 ነው የተሰራው። ኦልሞስት 40 አመቱ ሆኖታል። እንግዲህ ከጀርባ እንደምታዩት በጣም ሰፊ ቦታ አለ ምናምን ነገር አሮን ነው። በቃ ሙሉ ፋሚሊያችሁን በዚህ መኪና ይዛችሁ መሄድ ትችላላችሁ። እኔ ውስጡ በጣም ነው የተመቸኝ። በጣም ሰፊ ነው ግን ዩዥሊ የመኪና የተሰራው ለሚሊተሪ ፐርፐስ ተብሎ ነበረ። ውጭ እንደምታዩት ላይክ በጣም ነው የሚያምረው። ግርማ ሞገስ የመኪናው ላይክ በጣም ያበደ ነው ምናምን ነገር። ከምንም በላይ ደግሞ ጎሞ በጣም ትልቅ ነው እና ከጎሞ በላይ ደግሞ ላይክ ጀስት ባዲው ላይክ በጣም ነው የሚያምረው። የመጀመሪያው ሃመር ማለት ይሄ ነው በ1986 የተሰራው ማለት ነው እና በጣም ላይክ አላ ባዲው ምናምን ነገር ጥንካሬው፣ ብረቱ ምናምን ነገር እና ራሱ መኪና ማድረግ ትችላላችሁ። እዚህ ጋር ላይክ ገመድ አለው መሳብ ትችላላችሁ። በጣም ጠንካራ መኪና ነው። በዲዞል ነው የሚሰራው ራሱ እና እስኪ ለማስነሳት እየሞከር ነው። ውጭውን ፋሚሊ እንደምታዩት ላይክ በጣም እንደ ፒክአፕ አይነት ሳይዝ ነው። በጣም ነው የሚያምረው። ላይክ አለ አይደለ ላይክ እንደ ጂፕ አይነት ሳይዝ ነው ያለው፣ ግን ይሄ ሞር ላይክ የሚሊተሪ አይነት ሳይዝ ነው። ላይክ ካያችሁት በርከት የሚሊተሪ መኪና ነው የሚመስላችሁ ምናምን ነገር እና ባለቤቱን እያዋራሁት ነበረ። እንደነገረ ከሆነ መኪናው ከተነሳ ቆይቷል ምናምን ነገር ብሎኛል፣ ግን ለማስነሳት እንደሚሞክሩና ላይክ ቴስት ድራይቭ እንደምናደርገው ነግሮኝ ነበረ። እስኪ አሁን መኪናውን ለማስነሳት እየሞከረ ነው። እና ቤተሰብ እንደምታዩት ደግሞ እዚህ ጋር መውጣት ትችላላችሁ። ዩዥሊ ላይክ ለሚሊተሪ አይነት የተሰራ አይነት መኪና ነው። እዚህ ጋር እንደምታዩት ሰፊ ቦታ አላችሁ እዚህ ጋር ምናምን ነገር እና እዚህ ጋር ሰፊ ቦታ ነው። ጎሞም በጣም ትልቅ ነው ከሚባለው በላይ እና ከምንም በላይ መኪናው ሄቪም ስለሆነ H1 ሃመር ላይክ በ1986 የተሰራው ብሬኩ ከሃይድሮ ቡትስ ነው። እንደምታዩት ብሬኩን እዚህ ጋር ላይክ ከዛኛው ጋር ነው የሚመጣው። በጣም ትልቅዬ ብሬክ ነው እዛ ጋር ያለው። እንደምታዩት ከሆነ እንደ ሌሎች መኪና አይነት ብሬክ አይደለም። ስትሮንግ ብሬክ ፓወር ነው ያለው ለሄቪ መኪና ስለሆነ እና በጣም ትልቅ ቦታ ነው ያለው ምናምን ነገር። ከጀርባም ለመቀመጥ እንደምታዩት በጣም ሰፊ ቦታ ነው ያለው። በጣም ሰፊ ነው መኪናው ላይክ ከሚባለው በላይ። እዚህ ጋር ቤተሰብ ማስቀመጥ ትችላላችሁ ማለት ነው እና ውስጡ እንደምታዩት ነው በጣም ሰፊ ነው። እንደምታየው ከሆነ በጣም ከሚባለው በላይ ሞተሩ ቀዝቅዟል። ቅዝቃዜ ነው እና አሁን መኪናውን ለማብራት ላይክ እዚህ ጋር ባትሪ ይዞ መጥቶ መኪናውን ለማስነሳት እየሞከረን ነው። ከምንም በላይ ደግሞ ውስጡ በጣም የተመቸኝ ፋሚሊ እንደምታዩት ውስጡ በጣም ላይክ የቆየ መኪና ስለሆነ እንግዲህ በጣም ሰፊ ነው ከሚባለው በላይ ያለ ሃመር ዋን በጣም ሰፊ ከሚባሉ መኪኖች እስካሁን ካያችሁ ውስጥ በጣም ሰፊ ከሚባሉ መኪኖች ውስጥ አንዱ ሃመር ነው። አላ እንደዚህ ሰፊ ይሆናል ብዬ አልጠበቅኩም ነበር። እንደምታዩት ነው አላ አይደለ እዚህ ጋር ብሬኩ ጋዝ ምናምን ነገር ብቻ በጣም ሰፊ ከሚባሉ መኪኖች ውስጥ ሃመር በጣም ሰፊ መኪና ነው። ምናምን ነገር ላይክ አላ በጣም በረዶ ስለጣለ ምናምን ነገር ላይክ ምንም ማድረግ አልቻለም ምናምን ነገር ስቲል ላይክ ስታርት ለማድረግ ዌት ይላል፣ ግን አይ ቲንክ ባትሪው ሙቷል። ምንም ማድረግ አልቻለም። ስቲል እየጠበቅን ነው ምናምን ነገር እና ፋሚሊ በጣም
በጣም ነው የሚቀዘቅዘው ከሚባለው በላይ ምናምን ነገር። ቴስት ድራይቭ ለማድረግ ሞክረን ነበረ መኪናውን፣ ግን ሁለቱም ባትሪ ሞቷል። የሚነሳ ሳይሆን ላይ ከአገልግሎት ውጪ ሆኗል እና አዲስ ባትሪ መግዛት አለባቸው እና ዛሬ እንግዲህ ቴስት ድራይቭ ማድረግ አልቻልንም። ፕሮባብሊ በሌላ ዩቲዩብ ቪዲዮ ሌላ መኪና ይዘን ስንመጣ ቴስት ድራይቭ የምናደርገው ይሆናል። ግን ዛሬ እንደምታዩት ነው። ላይክ እና ሰብስክራይብ ማድረጋችሁን ቤተሰብ፣ በሌላ ቪዲዮ እስከምንገናኝ ይመቻችሁ። ስቴይ ሴፍ